በመቀጠል ኡስታዝ አህመዲንን ጋብዝ። አመሰግናለሁ። ያው ዛሬ የተገናኘነው አርቲስት ሃጫሉ ሁንዴሳ ሞት ጋር ተያይዞ በሀገራችን የተለያዩ አካባቢዎች በተለይም አርሲ አካባቢ የተፈጠሩ የንጹሃን ሞት፣ የንብረት ውድመት፣ አካላዊ ጥቃት፣ ስሜት የሚነኩ የተለያዩ ውድመቶችን ሰምተናል፣ በሚዲያም አይተናል። እዚህ ያሉ የተወሰኑ አባቶችና ሽማግሌዎችን ቦታው ድረስ ሄደው የታዘቡትን ነግረውናል። በቀጣይነትም በጋራ ቦታው ድረስ በመሄድ ስለ ድርጊቱ ተመሳሳይ ግንዛቤና ተመሳሳይ መረጃ እንዲኖረን የማድረግ ስራ ላይ መስራት እንደሚገባ ተነጋግረናል። እንዲህ ያሉ ክስተቶች ተጠቂዎቹም ይሁን አጥቂዎቹ ከማን ወገን ናቸው በሚል በሚደረግ ስሌት የማውገዝም ወይ የመከላከልም ወይ ሽፋን የመስጠትም ጉዳዩ ውስጥ ከተገባ ጉዳዩ ተራ በተራ ሁላችንም ቤት እያንኳኳ የሚቀጥል ነገር ሆኖ ችግር ይፈጥራል። ልክ እንደዛው ደግሞ በተለይ ሚዲያና ማህበራዊ ሚዲያ ላይ ያላችሁ አርቲስት ሃጫሉ ሁንዴሳ ሲገደል ገና ተጣርቶ ማንነቱ ሳይታወቅ የሴራ ትንተና ውስጥ እንደተገባው በሌላ መልኩም መሰል ክስተቶች ሲፈጠሩ ለምሳሌ የንጹሃን ሞትና ጥቃት ቀጥሎ ሲመጣ የተጨበጠ ነገርና የሚታወቅ ነገር ሳይኖር ሌላ የሴራ ትንተና ውስጥ ብንገባ እነዚህ የሴራ ትንተናዎች በሚዲያ ሲቀርቡ ማህበረሰቦች ላይ ከዛም ይሁን ከዚህ የበለጠ አንድነትን፣ አብሮነትን፣ የመኗኗር ሁኔታን ቢያንስ መጠራጠርን የሚፈጥሩ ነገሮች ስለሆነ ሁሉ ጊዜ መንግስትም ብቻ እየጠበቅን ከምንቆይ ብዙ ክስተቶች ተፈጥረዋል። እኔ እስከማውቀው ለአንዱም ቢሆን ገለልተኛና አጣሪ የሆነ አካል ተቋቁሞ ይህ ነው የደረስንበት እውነት ብሎ ይፋ አለማድረግም በራሱ ሌላ መዘዝ ሊያመጣ ይችላል የሚል እምነት አለኝና በዚህም ክስተት ገለልተኛ አካል ጉዳዩ ላይ ገብቶ ምንድነው ጉዳዩ ከተጠቂዎቹ አንፃር፣ ከአጥቂዎቹ አንፃር፣ ከጀርባ ካለው አካል ፍላጎትና ማንነትም አንፃር በተጨበጠ በሰነድ የተያዘ በመረጃ የተደገፈ ነገር ቢኖር ለሁላችንም ይጠቅማል የሚል ለዘላቂነቱም ይበጃል የሚል ሐሳብ አለ። ከዛ በማስከተል ባለፉት ዓመታት ኢትዮጵያ ውስጥ በተለይ የነበረውን የቀድሞ መንግስት ጋር ሲደረጉ በነበረው ትግል ውስጥ እንደ አንድ የትግል መንገድ የተወሰደው ንብረት የማውደም የማቃጠል መሰል ነገሮች ኮንሲኩዌንሱ ከባድ ነው። አንዳንድ ጸሐፊዎች እንዳሉት በሰላማዊ የትግል ሂደት ውስጥ መንግስትም ጋር ይሁን ከማንም ጋር በሚደረገው ትግል ንጹሃንን ለትግል መሳሪያም ተብሎ ንብረት የማውደም እና የማቃጠል ነገሮች ከተጀመሩ የስርዓት ለውጥ ከመጣ በኋላም እንኳን ለ5 እና 10 ዓመታት ያን ባህል ከህዝብ ውስጥ ማውጣት ፈታኝ የሚሆንባቸው ሁኔታዎች አሉ ብሎ ጠቅሷል። እንዲህ ያሉ ነገሮች ምንም አይነት የትግል ስም፣ ምንም ያህል የበደል ስም፣ ሌላ ነገር ቢሰጣቸው ንጹሃን የሆነ ሰው መታሰሩ እንደሚያናድደው፣ መጠቃቱ እንደሚያናድደው ሌሎቹም በተመሳሳይ በማያውቁትና ባልገባቸው ጉዳይ ተመሳሳይ ጥቃት ሲደርስባቸው እኛ ላይ እንዲደርስ የማንፈልገውን ሌሎች ላይ እንዲደርስ መጋበዝ ነውና እንዲህ ያሉ ነገሮች ንጹሃንን ታርጌት የማድረግን ሂደት ምክንያቱ ምንም ይሁን ምን ቆም ተብሎ ታይቶ ይህ መሰል ባህል ከሀገራችን እንዲወገድ በጋራ መስራቱ አስፈላጊ ነው የሚል መልእክት አለኝ። ወንጀል የሰራ ሰው በማያጠራጥር ሁኔታ የተጨበጠና የተረጋገጠበት ከሆነ ለፈጸመ ወንጀል መቀጣት አለበት የሚለውን ሁላችንም የምንስማማበት ነው። ሰዎች ሲያጠፉ ተቀጥተው ካልተማሩበት ነገም ሌሎቹ በተመሳሳይ መንገድ ሊሄዱ ይችላሉ። ልክ እንደዛው በወንጀል መከላከል ሽፋንም ንጹሃንም እንዳይጠቁ መከላከልና ንጹሃንም በሌሉበት ጉዳይ ታርጌት እንዳይደረጉ መከላከሉና ትኩረት ማድረጉን ባላንስ ባደረገ መልኩ ካልተኬደ ሰዎች የኛ ወገንና የነሱ ወገን የሚል ትንታኔ ውስጥ ከገቡ የራሳቸው ወገን የሆነ በብሔርም ይሁን በሃይማኖትም ይሁን በፖለቲካ አስተሳሰብ ጥፋት ሲያጠፋ ሳይኮሎጂያቸው የመከላከልና ከራስ ላይ የማሸሽ በቡድን የማሰብ ሁኔታው ስለሚገባ ጥፋተኞች ሁሌ መደበቂያ እያገኙ ሁሌ መሸሸጊያ እያገኙ
ችግሮች እንዳይቀረፉ ምክንያት እየሆነ ስለሚሄድ ለኢትዮጵያ የምናስብ ለሀገራችን የምንቆረቆር ሁላችንም ከስሜት በላይ ከፍ ባለ ሁኔታ ጉዳዩን በመረጃ ማየት እንጂ የየራሳችንን ወገን እናስጨው ካልን የምናስጨውበት ነገር አናጣም። የኔ ብሔር ነው የተጠቃው፣ የኔ ሃይማኖት ነው የተጠቃው፣ የኔ ሰዎች ናቸው የሆኑት እያለን ብንሄድ መንግስትም ጋር እንደዛው የተለያየ ብሔር አለ፣ ሃይማኖትም አለ፣ ተጠቂዎቹም ጋር አለ። ለፍትህ መቆም ይቀርና ለኛ ወገን የመሰለፍ አዝማሚያ እየበዛ ሲሄድ ባለቤት ሁላችንም ልንሆንላት የሚገባት እውነት ሁላችንም ልንቆምላት የሚገባን ፍትህ መሀል ላይ ደብዝዛ ትቀራለችና በጋራ እንቁም እላለሁ። አመሰግናለሁ።